በማይክሮሶፍት ኤክሴል ውስጥ ከስተም ሰርች ቦክስ በመስራት መረጃን በፍጥነት የምንፈልግበትን ዘዴ ላሳያችሁ። ለምሳሌ እዚህ ጋር የተለያዩ ካምፓኒዎች የሽያጭ መረጃ አለ። እዚህ ሰርች ቦክሱ ላይ የከተማውን ስም በማስገባበት ሰዓት ሙሉ ዲቴይሉን እዚህ ጋር እንዲያወጣልኝ ከፈለግ እንዴት ነው የምናደርገው? እዚህ ጋር እንመጣና ኢኳልቱ እንላለን። ከዛ ፊልተር ፋንክሽን እንጠቀማለን። ፊልተር ፋንክሽን እንጠቀማለን። ከዛ ብራኬት፣ ከዛ አሬውን ይለኛል። ይሄን ሙሉ ቴብሉን እንዳለ እናስገባለታለን። ከዛ ኮማ ኢንክሉድ ይለኛል። በየትኛው ክራይቴሪያ መሰረት? በከተማውን ስም በማስገባለ መሰረት እንዳለ መረጃውን አውጣልኝ ነው። ከዛ ኢኳልቱ እዚህ ጋር ሰርች ቦክሱ ላይ በማስገባለ ክራይቴሪያ መሰረት የከተማውን ስም ሳስገባለ እዚህ ጋር በዝርዝር አውጣልኝ። ከዛ ኮማ በኮቴሽን ውስጥ ምንም አይነት ስሙ እዚህ ጋር የከተማው ስም ማች ካላደረገ ኖ ማች ፋውንድ ብሎ እንዲያወጣልኝ እጽፍለታለሁ። ከዛ ብራኬቱን ዘጋና ኪቦርዳችን ላይ ኢንተር ስንለው ኖ ማች ፋውንድ ይላል። እዚህ ጋር ምንም ስላልገባለት እዚህ ጋር መጥቼ ሐዋሳ ብዬ ባስገባለት እና ኪቦርዳችን ላይ ኢንተር ብንለው አውቶማቲካሊ የሐዋሳ ጋር የተገናኙ መረጃዎችን እዚህ ጋር ያመጣልኛል። እዚህ ጋር መጥቼ አዳማ ብለው ከዛ ኪቦርዳችን ላይ ኢንተር ብንለው የአዳማን መረጃ እዚህ ጋር ያመጣልኛል። እዚህ ጋር መጥቼ አዲስ አበባ ብዬ ብጽፍለት ከዛ ኪቦርዳችን ላይ ኢንተር ብንለው የአዲስ አበባን መረጃ ያወጣልናል። እዚህ ጋር መጥቼ ስፔሊንግ ብሳሳት አዳማ ብዬ አንዱን ኤ ብዘለውና ኢንተር ብለው ኖ ማች ፋውንድ ይለኛል፣ አያመጣልኝም። እዚህ ጋር ግን ሂጄ ኤን አስገብቼ ኢንተር ብለው አውቶማቲካሊ የአዳማን መረጃ ያወጣልናል ማለት ነው። ኤክሴል ላይ ፊልተር ፋንክሽንን በመጠቀም ከስተም ሰርች ቦክስ በመስራት መረጃን በፍጥነት ፈልጋችሁ ማግኘት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር የተለያዩ ካምፓኒዎች የሽያጭ መረጃ አለ። እዚህ ሰርች ቦክሱ ላይ የከተማውን ስም በማስገባበት ሰዓት ሙሉ ዲቴይሉን እዚህ ጋር እንዲያወጣልኝ ከፈለግ እንዴት ነው የምናደርገው? እዚህ ጋር እንመጣና ኢኳልቱ እንላለን። ከዛ ፊልተር ፋንክሽን እንጠቀማለን። ፊልተር ፋንክሽን እንጠቀማለን። ከዛ ብራኬት፣ ከዛ አሬውን ይለኛል። ይሄን ሙሉ ቴብሉን እንዳለ እናስገባለታለን። ከዛ ኮማ ኢንክሉድ ይለኛል። በየትኛው ክራይቴሪያ መሰረት? በከተማውን ስም በማስገባለ መሰረት እንዳለ መረጃውን አውጣልኝ ነው። ከዛ ኢኳልቱ እዚህ ጋር ሰርች ቦክሱ ላይ በማስገባለ ክራይቴሪያ መሰረት የከተማውን ስም ሳስገባለ እዚህ ጋር በዝርዝር አውጣልኝ። ከዛ ኮማ በኮቴሽን ውስጥ ምንም አይነት ስሙ እዚህ ጋር የከተማው ስም ማች ካላደረገ ኖ ማች ፋውንድ ብሎ እንዲያወጣልኝ እጽፍለታለሁ። ከዛ ብራኬቱን ዘጋና ኪቦርዳችን ላይ ኢንተር ስንለው ኖ ማች ፋውንድ ይላል። እዚህ ጋር ምንም ስላልገባለት እዚህ ጋር መጥቼ ሐዋሳ ብዬ ባስገባለት እና ኪቦርዳችን ላይ ኢንተር ብንለው አውቶማቲካሊ የሐዋሳ ጋር የተገናኙ መረጃዎችን እዚህ ጋር ያመጣልኛል። እዚህ ጋር መጥቼ አዳማ ብለው ከዛ ኪቦርዳችን ላይ ኢንተር ብንለው የአዳማን መረጃ እዚህ ጋር ያመጣልኛል። እዚህ ጋር መጥቼ አዲስ አበባ ብዬ ብጽፍለት ከዛ ኪቦርዳችን ላይ ኢንተር ብንለው የአዲስ አበባን መረጃ ያወጣልናል። እዚህ ጋር መጥቼ ስፔሊንግ ብሳሳት አዳማ ብዬ አንዱን ኤ ብዘለውና ኢንተር ብለው ኖ ማች ፋውንድ ይለኛል፣ አያመጣልኝም። እዚህ ጋር ግን ሂጄ ኤን አስገብቼ ኢንተር ብለው አውቶማቲካሊ የአዳማን መረጃ ያወጣልናል ማለት ነው።